አብዛኞቻችን ስህተት የምንሰራው እዚህ ጋር ይመስለኛል። ቢካዝ እኔ ላይ የርኩስ መንፈስ ኃይል የለውም፣ ሟርት እኔ ላይ አይሰራም፣ ከኔ 40 ክንድ የራቀ ነው እርኩስ መንፈስ ምናምን ብለህ ታስባለህ ታስቢያለሽ። ግን ሪል ላይፍሽ ከእግዚአብሔር ጋር ያለ ሪሌሽንሺፕ በብዙ የወረደ ነው። ከእግዚአብሔር ጋር ያለ ሪሌሽንሺፕ ላይክ እንዴት ነው? ጸሎት አናደርግም ዴይ ቱ ዴይ፣ ግን በዘልማድ እንደዚህ አይነት ነገሮችን እንናገራለን እንላለን። ስህተቱ የሚጀምረው ከዚህ ነው ማለት ነው። የእግዚአብሔር መንፈስ ወደ ውስጥህ እንዲገባ ፍቃድ ካልሰጠክ የእርኩስ መንፈስን ፍቃድ ወደ ውስጥ እንዲገባ እየፈቀድክ ነው ማለት ነው። ቢኮዝ ቀን በቀን ካልጸለይክ፣ እንደ ክርስቲያን ቀን በቀን ስግደት ካላደረግ፣ ስግደት ስትንበረከክ፣ ስትጸልይ፣ ስትሰግድ የእግዚአብሔር ቅዱስ መንፈስ ወደ አንተ ውስጥ ይገባል። የቆሸሸውን ማንነትህን እያወጣ ወደ ነጻ ማንነት ይመልሳል ማለት ነው። ሶ ሁላችሁም ቢሆን ይህንን በዘልማድ የምንናገረውን ንግግር ትተን በጸሎት ከእግዚአብሔር ጋር መገናኘት መቻለብን ብዬ እላለሁ ማለት ነው። ትዳር የሚሰጥ እግዚአብሔር ነው። ልጅ የሚሰጥ እግዚአብሔር ነው። ኤቭሪቲንግ መልካም ነገሮች የሚሰጥ በአጠቃላይ እግዚአብሔር ነው። የሚሆነው በጸሎት ነው። ሶ ምንም ነገር ከመጀመራችን ከማድረጋችን በፊት የእግዚአብሔርን ፍቃድ መጠየቅ መቻል አለብን፣ መጸለይ መቻል አለብን። ዛሬ መጣሁት ይህንን ልነግራችሁ ነው። ስህተት እንዳንሰራ ከዚህ በኋላ ህይወታችን ውስጥ ለእግዚአብሔር ስጠናውን መንገድ እግዚአብሔር ላይ እንዳንጮህ። ለምን አንተ እንደዚህ በቃ እኔ ስለማትወደኝ ነው መፈጠሬን ጠላሁት ሰምቲንግ የምትሉ ሰዎች ለእግዚአብሔር ስጣችሁትን መንገድ እግዚአብሔር የምትጠይቁት። አንኳኩ ይከፈተላችኋል፣ ጠይቁም ይሰጣችኋል ብሏልና እኛ በጠየቀን ቁጥር ነው የሚሰጠን፣ በአንኳኳን ቁጥር ነው የሚከፈትልንና ሰው ዛሬ ይህንን ላሳስባችሁ እወዳለሁ። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ባይ